ጀምሮ ዛር መንፈሱ ኮኮቡን አድርጎ ነው የሚያሳድገን ለምሳሌ አንድ ወንድ ምሳሌ ልንገራችሁ አንድ የሆነ ወንድ መስተፋቅር አዲስ ሴት ላይ ልኮባት ወይም ኮኮቧን አይቶ እድሏን አንብቦ እቺ ኮኮቤ ነች ግጥሜ ነች ብሎ ይላል ከዛ በኋላ የሚወለዱት ልጆች ምን ይሆናሉ በዚህ መናፍስት ውስጥ ስላደጉ ለምሳሌ እንበልና ታህሳስ የተወለደ ወር ከሆነ ይሄ ልጅ ከዚህ ከነዚህ ቤተሰብ ውስጥ የተወለደው ልጅ ታህሳስ በዚህ ቀን ነው ቁጥር መጥቀስ አስፈላጊ አይደለም በዚህ ቀን የተወለደው የሚለውን ሲያነበው ያ ልጅ በዛ ኮኮብ ቆጠራ ውስጥ ያለው ባህሪውን ሆኖ እንዲኖር አድርጎ ያሳድገዋል ለምን የተወለደውን በመስተፋቅር ነው ዓለማዊም ሆኖ ነው የሚያድገው በቃ ከልጅነት ጀምሮ ነጭናጫ ቁጡ አደገኛ ምናምን ከሆነ የሚለው እዛ ላይ ልክ እንደዛ ነጭናጫ ቁጡ ዝም ብሎ በቃ በሄዶበት ስሜታዊ ቶሎ የሚግል ቶሎ እንትን የሚል ምናምን ይላል ጽሁፉ ላይ ግን ደግሞ እድለኛ ነው በዚህ ባህሪው ደግሞ ከቻለ ይጠቀምበታል ግን ቆንጆ ሴት አትሆነውም አስቀያሚ ሴቶች ናቸው ግጥሙ ወይም ደግሞ ቀይ ሴት አትሆነውም ጥቁር ሴት ወይም ደግሞ አጭር ሴት አትሆነውም ረጅም ሴት ነች ይሏል አይደል ይሄ ልጅ ከልጅነቱ ጀምሮ አጭር ሴት እንዲወድ አጭር ሴት እንዲያፈቅር አጭር ሴቶች ብቻ እንዲያጋጥሙት መልኳ ቀይ የሆነች ሴት ሲያይ እንዲፈራ አድርጎ እንትን ይሏል ያሳድገዋል ከዛ የሆነ አጋጣሚ ላይ ኮኮቡን ሲያነቡ ይሄ እኮ በቃ አብሮኝ ያደገ ባህሪ እኮ ነው ወይ ጉድን ምኖረው በቃ እኔ በተጻፈልኝ ነው ማለት ነው ይላል ግን ዛሩ ነው በዛ መልክ የሚያሳድገው ኮኮቡን አድርጎ የሚያሳድገው ዛር ነው እንጂ እግዚአብሔር በፍጹም እንዲያርጎ አያሳድግም እንደዛ ከሆነማ መጽሐፍ ቅዱስ እኮ በቃ መጽሐፍ ቅዱስ ውሸት ነው ማለት ነው ይሄ ውሸት ነው ማለት ነው ቤተሰቦቼ እንዴት ባሉ ክርስቶስን ያመነ እግዚአብሔርን ያመነ በመጽሐፍ ቅዱስ ሕይወት ውስጥ መኖር የሚፈልግ ሰው አጭር ትሆን ረጅም ትሆን ምንም አይነት ማዕረግ ይኑራት ምንም አይነት ከለር ይኑራት የምንም ብሔር ተወላጅ ትሆን ይቺ ልጅ ንስሐ ገብታ ስጋ ወደም የተቀበለች ከሆነች እንደ ኮኮቧ አትሰራም ማለት ነው አትሄድም ማለት ነው እስቲ አስቡት ይቺ ልጅ እኔ ትዳር ፈልጋለሁ ጠይቃ እግዚአብሔር ትዳር ከሰጣት ከዚህ ልጅ ጋር ብትገናኝ የኔ ኮኮብ አንቺ አለሽ አንቺ ሳጂታሪየስ ነሽ እኔ አኳሪየስ ነኝ አንቺ ሊዮ ነሽ እኔ ደግሞ ምንድነው ሌላ ብዙ ኮኮቦች አሉ እንደዚህ ነኝ ምናምን ቢባባሉ እንዴት ነው የሚሆነው እግዚአብሔርን ያወቀች ሆነ ማለት አይሽ ዓለማዊ ስንሆን በኮኮቡ እንሄዳለን ዓለማዊ ካልሆነን ደግሞ መንፈሳዊ ከሆነን ደግሞ በክርስቶስ ኃይል በክርስቶስ ፍቅር በክርስቶስ ቃል ውስጥ እንሄዳለን ማለት ነው እሱ የሰጠንን እንቀበላለን ወይ መነኮሳለን ወይ ትዳር እንይዛለን ክርስቶስ ከገዳመ ቆሮንጦስ ከወጣ በኋላ ትዳርን ባረከ ለምን ገዳመ ቆሮንጦስ ለባህታውያን ለመናንያን ትዳር ደግሞ ለባለ ትዳሮች ሁለት ህይወትን ያሳየው ሌላ መሐል ላይ ያሳየው ኒውትራል የሆነ ላጤነት የለም ላጤነትም ምናልባት ከኑሮ ከጊዜ ከሁኔታዎች አንፃር አንድ ሰው ብቻውን ሊኖር ይችላል የተወሰነ ጊዜ ግን ማግባት እፈልጋለሁ እያለ ወይም ደግሞ መንፈሳዊ ሆኜ መኖር እፈልጋለሁ ብሎ እግዚአብሔር ወይ ትዳር ወይ ደግሞ አንዱን ይሰጠኛል ብሎ እየኖረ በእርግጥም በብዛት ትዳር ነው የሚመኘው አብዛኛው ሰው ጸጋው ከሆነ ብቻ ነው ወደ መንኩስና የሚሄደውና እኔ ማግባት እፈልጋለሁ እግዚአብሔር ትዳር እንዲሰጠኝ እፈልጋለሁ እያለ እየተመኘ መኖር አለበት እንጂ እኔ ማግባት አልፈልግም ልጅ አልፈልግም ደሞዝ ይቀበላል ሴተኛ ዳርጋ ይሄዳል ደሞዝ ይቀበላል ይጠጣል ከዛ በኋላ ይመለሳል ይኖራል ዝም ብሎ ላጤ ሆኖ 15 ዓመት 20 ዓመት መኖር አይፈቀድም በቤተ ክርስቲያን እና በህይወታችን ውስጥ የምንኖራቸው ኑሮዎች የኮኮብ ቆጠራ ከሆነ ዓለማውያን ሆነን በዛር መንፈስ በቤተሰቦቻችን ቃልቻ መንፈስ ነው የኖርነው ማለት ነው መንፈሳዊን ከሆነ ደግሞ የቤተክርስቲያንን ሐሳብ እንቀበል ቤተክርስቲያን ደግሞ ሐሳቧ መጽሐፍ ቅዱስ ብቻ ነው ሐሳቧ አዋልድ መጽሐፍቶች የዚህ የመጽሐፍ ቅዱስ ልጆች ናቸው ገድሉ ስንክሳሩ እንትኖቹ እነዚህ ጸሎት መጽሐፍቶች በሙሉ እንዳለ የዚህ ልጆች ናቸው አዋልድ ልጆች የተባሉት ለዚህ ነው አዋልድ ማለት ልጆች ነው የዚህ መጽሐፍ ቅዱስ ከዚህ መጽሐፍ ቅዱስ የተውጣጡ ናቸው ገድላቱ ስንክሳሩ ድርሳኑ ሁሉ ነገሩ እንቀበላቸዋለን ግን አባት ይሄ ነው የጽሁፍ አባት የመጽሐፍት አባት ይሄ ነው መጽሐፍ ቅዱስ ነው በዚህ ህይወት ውስጥ መኖር እየፈለኩኝ ኮኮብህ ነው የሚያኖርህ ከኮኮብ ውጭ መኖር አትችልም ከተባልኩኝ ይሄ አይሰራም ማለት ነው ስለዚህ የፌክ ኑሮ መኖር حمل تطبيق أمازون وعيش أحلى أوقاتك